አዶናይና ዳይላን ዛሬ አዲስ አበባ ገቡ። በቦሌ አውሮፕላን ማረፊያ ምን ተፈጠረ? ማህበራዊ ሚዲያን ያናወጡት እነዛ ተወዳጅ ጥንዶች አዶናይና ዳይላን ዛሬ አዲስ አበባ ገብተዋል። በሚሊዮኖች የሚቆጠሩ ተከታታዮችን ኢትዮጵያ ልንገባ ነው እያሉ ሲጓጉ የቆዩት እነዚህ የዲጂታል ዓለም ኮከቦች ዛሬ በይፋ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በከፍተኛ እልልታና አቀባበል ነው የተስተናገዱት። ነገር ግን ወደ ኢትዮጵያ ለመምጣት የወሰኑት ዋናው ሚስጥር ምንድነው? በዚህ ጉዟቸው እነማን ሊያገኙ አቅደዋል? ሁሉም ዝርዝር መረጃዎች አሁን ይዘንላችሁ ቀርበናል። የቦሌው ደማቅ አቀባበልና አስገራሚ ሁኔታ። ልክ ዛሬ አውሮፕላናቸው አዲስ አበባ ሲያርፍ የአየር ማረፊያ ቪአይፒ ክፍል በደጋፊዎችና በቅርብ ጓደኞች ተሞልቶ ነበር። አዶናይና ዳይላን ባላቸው ልዩ ኬሚስትሪና በሚያምሩ የቪዲዮ ይዘቶችን ኢትዮጵያ ውስጥ እጅግ ሰፊ ተወዳጅነት አላቸው። ዛሬ አየር ማረፊያ ላይ ሲወርዱ የታየው የደጋፊነት ስሜትና የተደረገላቸው ባህላዊ አቀባበል ስነ ስርዓት ጥንዶቹን እጅግ እንዳስገረማቸውና እንዳስደሰታቸው በፊታቸው ላይ ይታይ ነበር። የጉዞዎች ሚስጥርና ትልቅ ፕላን ለመሆን ይህ ጉዟቸው ለእረፍት ብቻ ወይስ በስተጀርባው ትልቅ ስራ አለ? ከውስጡ አዋቂዎች በደረሱን መረጃዎች መሰረት አዶናይና ዳይላን ወደ ኢትዮጵያ የመጡት ለቭሎግና ለመዝናናት ብቻ አይደለም። በቆይታቸው በሀገራችን ካሉ ታላላቅ ይዘት ፈጣሪዎች ኢንፍሉዌንሰር ጋር እጅግ አስገራሚ የሆነ የጋራ ስራዎችን ኮላቦሬሽን ለመስራት አቅደዋል። በስተመጨረሻ ውብ የሆነ የሀገራችን የቱሪስት መስህቦችና አዲሱን የአዲስ አበባ ገጽታ ለዓለም የሚያስተዋውቅበት ልዩ ቪዲዮዎች እንደሚሰሩ ይጠበቃል። ተከታዮች ምን እያሉ ነው? እነሱ አዲስ አበባ መግባታቸው ተከትሎ ማህበራዊ ሚዲያ በደስታ ተናውጠዋል። እንኳን ደህና መጣችሁ የሚሉ የአክብሮት መገለጫዎች ጀምሮ የት ነው የምናገኛችሁ የሚል የደጋፊዎች ጥያቄ ኮመንቱ አጥለቅልቀዋል። በተለይ በቆይታቸው የሚያደርጋቸው የፋሽንና የባህል ዝግጅቶች ላይ ለመገኘት በርካታ ወጣቶች በጉጉት እየጠበቁ ነው። አዶናይና ዳይላን በአዲስ አበባ ቆይታቸው የሚያደርጋቸው እያንዳንዱ እንቅስቃሴዎች አዳዲስ ቪዲዮዎችና ሰበር መረጃዎችን ወዲያውን ይዘንላቸው የምንመለስ ይሆናል። እናንተስ ጥንዶቹን አዲስ አበባ ውስጥ የትኛው ቦታ ብታገኛቸው ደስ ይላችኋል? አስተያየታችሁ ኮመንት ላይ አስቀምጡልኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። አዳዲስ መረጃዎች እንዳይመልጣችሁ ደግሞ ቻናሉን አሁኑ ሰብስክራይብ አድርጉ። በቀጣይ መረጃ እስከምንገናኝ ቻው።